አመሰግናለሁ። ይህ መልእክት ለመላው የኢትዮጵያ ሕዝብ እንዲደርስ አሳስባለሁ። ምናልባት ይህ መልእክት የምታዳምጡ የኢትዮጵያ ዜጎች በሙሉ ምናልባት ይህ መልእክት ሲሰሙ በሀገር ውስጥም በውጭ ሀገር ልትሆኑ ትችላላችሁ። እንግዲህ ያው ለጊዜው ስም መግለጽ ባልፈልግም፣ ሆኖም ግን ኩሩ የኢትዮጵያ ዜጋ መሆንን በዚህ አጋጣሚ ለመናገር እወዳለሁ። በአጠቃላይ ይሄ ቪዲዮ ለመቅረጽ ያስገደደኝ ነገር ቢኖር በሰባተኛው ሀገራዊ ምናልባት ብሔራዊ ኢትዮጵያ ምርጫ በቅርቡ የሚካሄድ መሆኑ ያው መላው የኢትዮጵያ ሕዝብ እና መላው ዓለም እንደሚያውቀው ያው ግልጽ ነው። ነገር ግን ራሱን አፋቤን ብሎ የሰየመ ምናልባትም አማራ ሕዝብ መወከል የማይችልና በአማራ ስም ራሱን አማራ አርጎ የመግለጽ ኃላፊነትም ስነ ምግባር እንዲኖረው የማይጠበቅ ድርጅት በኢትዮጵያ ውስጥ የሚገኘው የገዢም እና የተፎካካሪ ፓርቲዎች በሰባተኛው አገር አቀፍ ብሔራዊ ምርጫ ላይ እንዳይሳተፉ እና በሚሳተፉት ላይ እርምጃ እንደሚወሰድ መግለጹ ያው ይታወቃል። ሆኖም ግን የኔ ጥያቄ አጭርና ግልጽ ነው። አፋቤን ማለት ምን ማለት ነው? ምክንያቱም መላ አማራ አይወክልም። ኢትዮጵያ ደግሞ የብሔር ብሔረሰቦችን ሀገር ናት። የአማራ ብሔር እንደማንኛውም የኢትዮጵያ ዜጋ በመላው አገሪቱ እንደማንኛውም ዜጋ ከማንኛውም ብሔር ብሔረሰብ ጋር ተዋልዶ የኖረ የሰራ እና አገሩ በመገንባት ያለ